እነዚህ አካላቶች ይሉ ማለት ነው እንጂ አላህ አማላጅ ነው የሚል ነገር የለም ቁርአን ላይ። ምልጃ ያላህ ነው ሲባል ግን ምልጃ የሚባለው ነገር የእሱ ፍቃድ ከሌለበት ማማለድ ስለማይችል የእሱ ገንዘብ ነው ማለት ነው። ልክ ሰማይ የእሱ ነው፣ ምድር የእሱ ነው፣ እኛ የእሱ ነን እንደምንባለው ሁሉ ማለት ነው። ልክ እንደዛ ገንዘብነቱ ወይም ደግሞ ባለቤቱ እሱ ነው ማለት ነው። እሺ ሌላም ጥያቄ አለኝ። እኔ አዲስ ቁጥሩን አላውቅም ግን ማለት ነው ሐዲስ ላይ ነው አላህ ዑመር ብን ልኸጣብ ረዲየላሁ አንሁ ምን አሉ? አላህ እኔ ባልኩ ሶስት ነገሮች ላይ እንደዚህ ተስማማ ነው ፈቀደ ብቻ እንደዚህ ያን ነገር አለ እነሱ የሱ ሰበብ ንዙል ይባላል። ሰበብ ንዙል ምንድን ነው? አላህ ሱብሓነሁ ወተዓላ የሆነ ነገር ሲፈጠር ሰበብ በዛ ሰበብ አድርጎ ሰበብ ንዙል ያወርዳል። ሰበብ ንዙል ሲባል ሰምተሽ ታውቂያለሽ? ቁርአን ላይ ቁርአን አስባብ ንዙል እንደዚህ ነው ሲባል፣ ዑመር ብን ልኸጣብ አንድ ጊዜ ስለ ሂጃብ እያወራ ለምሳሌ ልንገርሽ፣ ስለ ሂጃብ እያወራ እያለ ሂጃብ ቢወርድ እኮ በዚህ ምናምን ሲል አላህ ሱብሓነሁ ወተዓላ ሂጃብን አወረደ። ስለዚህ ሰበብ ያ ቁርአን ሲወርድ እሱ ሰበብ ሆኗል ነው። የሆነ ነገር ሲከሰት አላህ ሱብሓነሁ ወተዓላ በዛ ማህበረሰቡን ያማከለ ሰው ለሆነ መለኮታዊ ራእዩ ወይም ግልጸተ መለኮቱ አላህ ሱብሓነሁ ወተዓላ ለዛ ማህበረሰብ ለእነሱ የሚሆናቸውን ነገር ያወርዳል። ስለዚህ ሰበብ ንዙል የትኛውም በነገራችን ላይ ዑመር ብቻ ሳይሆን ብዙ ሰሃቦች አሉ እሳቸው የሆነ ነገር እንትን ሲያደርጉ፣ ለምሳሌ በአይሁዶች ራሱ ሰበብ የወረደ የቁርአን አንቀጽ አለ። አላህ ማን ነው ብለው ሲጠይቋቸው እንትኖች ማነው ቁረይሾች አላህ ሱብሓነሁ ወተዓላ ወህይን አውርዷል። ቁል ሁወ አላሁ አሐድ ራሱ የወረደችው በቁረይሾች ሰበብ ነው። እንትና ለምሳሌ ሱረቱል ካፊሩን የወረደው በማን ሰበብ ነው? ሱረቱል ካፊሩን በቁረይሾች ሰበብ ነው። ሰበብ ንዙል የሚባለው ነገር አለ ማህበረሰቡን እያየ በዛ ማህበረሰብ ይጠቅማል የሚለውን ህግ እሱ ስለሚያውቀው ያወርዳል። ግን እነሱ ምንድናቸው? የዛ ነገር ሰበብ ሆነዋል። ያንን ነገር ሲፈጽሙ ወይም ደግሞ ሲናገሩ ወይም ሲሰሩ አላህ ሱብሓነሁ ወተዓላ ሰበብ አድርጎ ያወርዳል ነው። ለምሳሌ አንሻ ረዲየላሁ ዐንሃ በእሷ ሰበብ ቁርአን ወርዷል። አንሻ ረዲየላሁ ዐንሃ አምተዋት ሰዎች በዝሙት ጠርጥረዋት አላህ ሱብሓነሁ ወተዓላ ያንን ነገር ስህተት እንደሆነ ለአንሻ ረዲየላሁ ዐንሃ ምስክር አድርጎ ወርዶላታል። ሰበቧ ምናት ይሷ ናት። ሰበብ ንዙል የሚባለው ይሄ ነው እና ዑመርም በተመሳሳይ ነው። ስለ ሂጃብ ምናምን የሆነች የነቢ መሐመድ ሰለላሁ ዐለይሂ ወሰለም ሚስት እንደዛ አካባቢ መሰለኝ እና ረጅም ነው ቁመቷ በጣም ያምራል እና እንደዚህ አንዱ አላህ ሱብሓነሁ ወተዓላ ሂጃብ አምጥቶ በሰተራት የሚልን ነገር ሲያስብ እንትን ሲል አላህ ሱብሓነሁ ወተዓላ ቁርአንን አወረደ እና ሰበብ ንዙል የሚባለው ይሄ ነው እንጂ በዑመር በምንድን ነው ዑመር ስለተናገረ አላህ ሱብሓነሁ ወተዓላ ሂጃብ እንደነገገ እየተባለ አይደለም። ገብቶሻል? ነገር ግን ማንኛውን ነገር አላህ አዘ ወጀል ሰበብ ያደርገዋል ነው ቁርአን ወህዩን ሲወርድ። ምክንያቱም ቁርአን ፊጥራ ጋር የተያያዘ ነገር ነው። ፊጥራ ጋር ወይም ደግሞ የሰው ልጅ ህይወት ጋራ ዑደቱ ጋር የተያያዘ ነገር ነው። ማንኛውን መለኮታዊ ራዕይ የሚደነግገው ለሰዎች ነው። ሰዎች ደግሞ እንዴት ነው የሚመሩት ምናምን የሚለውን ነገር ከሰዎቹ ጋር ባለው ነገር ነው፣ ባለው መስተጋብር ነው አላህ አዘ ወጀል ያንን ነገር የሚደነግገው ለሰዎች ይገባቸዋል የሚለውን ነገር የሚደነግገው ማለት ነው። እና በዚህ ምክንያት በዑመር ሰበብ የወረዱ የቁርአን ሱራዎች አሉ። እንኳን በዑመር ሰበብ፣ በአይሁዶች ሰበብ፣ በቁረይሾች ሰበብ፣ በጣዖታውያን ሰበብ የወረዱ ቁርአን አንቀጾች በጣም ብዙ አሉ እና ይሄ ነው። እሺ አመሰግናለሁ ማሪ ጀዛከላ ኸይረን በጣም ገብቶኛል። ወያኪ ሀቢበቲ አላህ ይበልኪ። እሺ አሁን ከወዴት እንሄዳለን? ወደ ኢብራሂም ቤት። ኢብራሂም ነው አለ አይደለም? ኢብራሂም ነው ያለው ልጆች ዛህሩ ለምንድን ነው ግሩፕ ያላስገባሽ? ቁጥር ልክልሽ ነበር። ድጋሚ ላኪልኝ ካላስገባሽ። አሰላዋለ እናውግዛችኋለን። የአላህ እጅ ልክ እንደኛ እጅ ነው። አላህ ያወራን በትክክለኛ አማርኛ ነው። ስለዚህ እጅ ያለኝ ካለ ከላስ የኛ እጅም እጅ ነው። ስለዚህ ልክ እንደኛ እኛም እናውግዛችኋለን። እኛም እናውግዛችኋለን። ትክክል አይደለም። ጥያቄ እስከ ምን ልክ ነው ማቲ? ይህ መጀመሪያው ላይ በጣም ታሪክ ላድርግልህ ብዬ ነው። ሙጀስ የሚል ነጥብ ስላነሳክ ይሄንን እኛ እንደምንቃወመው ራሱ እንደዚህ አላህን ልክ እንደኛ ሙረከብ ነው፣ ጅስም አለው ልክ እንደኛ፣ ጅስሙ ደግሞ ልክ እንደኛ አይነት ነው ብሎ የሚያምኑ ሰዎች እንደዚህ እኮ እኛም እናወግዛቸዋለን። ምንድን ነው የምናሰብትሽ? እኛ አላህ ለራሱ የጸገደ የነገረን እናሰብታለን። ከይፍያው እንዴት ነው ከተባልን ግን አላህ ማለት እኛ አናውቅም ብለን እናልፋለን። አማ እነዚህ ሰዎች ደግሞ ማስከፈር ጉዳይ ላይ ካፊር ናቸው ወይ እንዴት ነው
የሚለው ጥያቄ አንድ መታወቅ ያለበት ነገር እነዚህ ሰዎች አላህና መልእክተኛውን እያስተባበሉ፣ ይሄ መታወቅ አለበት። እሺ በደንብ ማወቅ አለባቸው። ይሄ አላህና መልእክተኛውን እያስተባበሉ ነው። አላህ ከአርሽ በላይ ነኝ እያለ መልእክተኛው ዓለይሂ ሰላቱ ወሰላም በተለያየ ቦታ ላይ ከአርሽ በላይ መሆኑ አላህ እየነገሩ፣ ከሰማያት በላይ መሆኑ እየነገሩ፣ ሰሃቦች ከሰማያት በላይ መሆኑ እየነገሩ አላህ እነዚህ ሰዎች ግን አሻፈረም ብለዋል፣ ስሜታቸውን በመከተል ማለት ነው። ይዘን እነዚህን ሰዎች በተመለከተ የራሱ የሆነ ሁጃ ይቆመባቸዋል። በጥቅሉ ሁሉንም አናስከፍርም፣ ሁሉም ካፊር ነው አንልም። ገባህ? ምክንያቱም ባለማወቅ እዛ ቁጭ ብለው ይመራል፣ ባለማወቅ ግልጽ ያልሆነለት አለ። ገባህ? በእነዚህ ሰዎች ድንገት ሹብሃ ወድቆ ሀቁን ሳያቅ ዝም ብሎ እየተመራ ያላል። ያገኘነውን ብቻ በቃ ዝም ብለን ይሄማ እንዲህ ያለ እንዲህ ብሏል፣ እሱማ ካፊር ነው አንል። እኛ የተክፊር ቡድኖች አይደለም። ሰውን ብድግ ብለን የምናስከፍር አህለ ሱና እንደዚህ ሰው ብድግ ብለን አያስከፍርም። ነገር ግን ሐቁን እያወቀ አላህ ከአርሽ በላይ ነኝ ያለውን ማዕናውን እያወቀ የሰለፎችን አቋም እያወቀ ሐዲሱን እያወቀ ቁርአንን እያወቀ ስሜቱን ተከትሎ አላህ ያለውን አላምንም እኔ በስሜቴ ነው የምሄደው የሚል ሰው ካለ ይህ ከእስልምና ያወጣል፣ ምንም ጥያቄ የለውም። ምክንያቱም ሀዛ ሙከዚቡ ሊላሂ ወሊረሱሊህ አላህና መልእክተኛውን ያስተባበለ ነው። አላህና መልእክተኛውን ማስተባበል ደግሞ ከእስልምና ያስወጣል። ነገር ግን እንዳልኩ ምን ያስፈልገዋል? ጉዳዩ ነዘር ያስፈልገዋል። ሸክስዬ ላይ ስትሄድ ፉላን አንድ ግለሰብ ጋር ስትሄድ ግን ያ ሰው እንዴት ይጣራል? እንዴት ነው? ምን ሆኖ ነው? ለምንድን እንደዚህ እንትን ያደርገው? ሀቅ ይበየንለታል። ብዙ የሆኑ መንገዶች ያሉ። እሺ ባረከላሁ ፊክ። ከዛ አንጻር የምናየው እና እንደዚህ ካፊር ነው ከሌ እንዳትል፣ በፍጹም ጥንቃቄ አድርግ። በጥቅሉስ አላህና መልእክተኛውን ያስተባበለ ምንም ጥያቄ የለው። እሺ ገብቶኛል። ማለቴ በቃ ኢንዲቪዥዋል ነው ማለት ያ ሰውዬ ካለው እውቀት አንጻር ነው የሚታየው ማለት ነው። ሁኔታዎች ይታያሉ። እሺ በቃ ሌላ መጨረሻ ጥያቄ ማለት ከቦታ አንጻርስ? ቦታ ምን ሆነ? የአህለ ሱና ወልጀማዓ አቋም ምንድን ነው? ማለት ቦታ አለው ወይስ ማለት እነሱ እንደዛ ስለሚሆኑ ቦታ አለው ካላችሁ ቦታ ሳይኖረው በፊትስ ምናምን የሚሉ ነገሮች አሉ እና እሱን እንድትጠራ ፈልጌ ነው። በደንብ እስኪያጠራው እሺ ባባዬ ኢንሻአላህ። ቦታን በተመለከተ አህለ ሱና ወልጀማዓ ያለን አቋም ምንድን ነው? ቦታ የተፈለገበት አላህን ሱብሓነሁ ወተዓላ በቦታ ተከቧል፣ በቀኝ በግራ ላይ ታች በሚባል እንደዚህ ተከቧል ብለን እኛ አናምንም። የፍጡራን ጣራ አርሽ ነው። ከአርሽ በላይ አላህ ካስ ያወጣው ነገር ሲቀር የለም። የፍጡራን ጣራ አርሽ ነው። አላህ ከአርሹ በላይ ነው። ስለዚህ ቦታ የሚያበቃው የት ነው? ቦታ ምናምን የሚባለው ነገር አርሽ ጋር የሚያበቃው አላህ ከአርሹ በላይ ነው። ስለዚህ እኛ አላህ በቦታ ተከቧል ብለን አናምንም ማለት ነው። አየህ ከፍጡራን ሁሉ ተላቆ ከአርሹ በላይ ከፍ ብሏል። ገባህ እንጂ አህለ ሱና ወልጀማዓ አላህ በቦታ ቁጭ ብሏል፣ በቦታ ተከቧል ምናምን የሚል ይሄ ውሸት ነው። እኛ እንደዚህ አናምንም። ግልጽ አይደለ እንዴ? ነገር ግን ጂሃስ አቅጣጫ አላህ ከሰማያት በላይ መሆኑ አቅጣጫ ወደ ላይ ይሄን እናሰብታለን። ለምን ሐዲስ አልጃሪያ ሙስሊም የዘገቡት ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም አይን አላህ ሲሏት ፊት ሰማ ብላለች። ከሰማያት በላይ ወደ ላይ ጠቁማለች። ሁለተኛ ልንገር አላህ ቁርአን ላይ አርራህማኑ ዐለል ዐርሺ ኢስተዋ አለክ። አርሽ የት ነው ያለው? ንገሬ። አርሽ የት ነው ያለው? የጠየኩህ ነው። ወደ ላይ አይደል? ስለዚህ እኛም አላህ ከአርሽ በላይ ብሏል፣ እኛ ወደ ላይ እናመለክታለን። አየህ። ሁለት ሶስተኛ ቁርጡቢ ተፍሲር ሱረቱል አዕራፍ ላይ ምን ይላሉ? እዛ ላይ 54ኛውን አያ ሲፈስሩ ወለም ዩንኪር አሐዱን ይላሉ። አንድም ከሰለፉ ነሱ አላህ በሐቂቃ ከአርሽ በላይ መሆኑን የሚያስተባበል የለም። እንደዚሁ በተመሳሳይ ጂሃን አቅጣጫ ለአላህ አንድም ሰለፍ አላወገዘም ይላሉ ቁርጡቢ። አላሁ አክበር። ስለዚህ እኛ ከሰለፎችም መንገድ ይዘን ጂሃ አቅጣጫ ወደ ሰማይ እናመለክታለን፣ ወደ ሰማይ እንጠቁማለን። አላህ ከሰማያት በላይ ነው እንላለን። ዱዓ ስናደርግ እጃችን ወደ ሰማይ ነው የምናነሳው። ግልጽ ነው አይደለም? ኢዘን ነቢዩ ዓለይሂ ሰላቱ ወሰላም ኢስራ ወል ሚዕራጅ ወደ ሰማይ ነው የወጡት። ሙሳ አስቀንስ ሲሏቸው ሲመላለሱ የነበረው ወደ ላይ ነው። ስለዚህ አላህ ወደ ከፍ ብሏል ብለን እንመሰክራለን። ከዛ ውጭ ግን በቦታ ተከቧል ብለን አናምንም። እሺ ሀቢቢ፣ ይሄ ነው በቦታ ጉዳይ። ቦታን ሳይፈጥር የት ነበር አላህ ሱብሓነሁ ወተዓላ? አላሁ አዕለም። እኛ አናውቅም። ምክንያቱም አየህ የምናወራው ስለ አበበና ስለ ከበደ አይደለም፣ ስለ ሙስጠፋና ስለ ካሚል አይደለም የምናወራው ስለ ረብል ዓለሚን ነው፣ ስለ ዓለማቱ ጌታ።
የምናወራው የውመል ቂያማ ወልአርዱ ቀብደቱ የውመል ቂያማ የውመል ቂያማ ላይ አላህ ምድርን በቀብዳ በጭብጥ ያስገባታል ይለናል አላህ ቁርአን ላይ። አስበው እስኪ ምድርን በጭብጡ አላህ ያደርጋታል አለ ቁርአን ላይ። አላህ ምን ትላለህ? ስለ ረብል ዓለሚን ነው የምናወራው እኮ። ስለዚህ እንዲህ ሳይፈጥርማ እንዲህ ነበር እያልን ስለ አላህ እናወራለን? ሱብሓነከ ረቢ። በፍልስፍና እናወራለን እንዴ? እነዚህ ሰዎች እኮ እንዲህ ስለ አላህ እንዲህ ሳይኖርማ እንዲህ ነበር ያለ ቦታ ነበር እንደዚህ ነበር ብሎ የሚፈላሰፉት እኮ አላህን እንደኔና እንዳንተ የሆነ በቃ እንትን አድርገው ስለሳሉት እኮ። ሱብሓነላህ። እኔ ምሳሌ አንተ ማሂ እቤት ከሌለ ስራ ነው ማለት ነው፣ ወይ ደግሞ ስራ ከሌለ እቤት ተኝቷል ማለት ነው ብዬ ስለ አንተ ልናገር እችላለሁ። ስለ አላህ እንዲህ ሳይፈጥር እንዲህ ነበር እንዲህ ሳይፈጥር እንዲህ ነበር ብዬ ስለ አላህ ማውራት እችላለሁ? መረጃ ሳይኖረኝ አወራለሁ እንዴ? ላ፣ ጥንቃቄ ያስፈልጋል። ስለዚህ ቦታ ሳይፈጥር አርሽ ሳይፈጥር የት ነበረ? አላሁ አለም፣ እኛ አናውቅም። 7 ሰማይ 7 ምድር ከፈጠርኩ በኋላ ከአርሽ በላይ ሆንኩኛል እናጽድቃለን። የት አገኘው ይሄንን? ቁርአን ላይ ምን አለ አላህ? ሱረቱ አሰጀዳ ሱረቱ አሰጀዳ 4ኛ አያ ላይ አላህ ምን አለ? አላሁ ለዚ ኸለቀ ሰማዋት ወልአርድ፣ አላህ ማለት ያ ነው ሰማያት ምድርን የፈጠረ። ወማ በይነሁማ፣ በመሀላቸው በውስጣቸው ያለውን ሁሉ ፊ ሲተቲ አያሚ፣ በ6 ቀን። ثم استوى على العرش፣ ከዛ ከአርሹ በላይ ከፍ አለ። ፍጡራንን ከፈጠረ በኋላ ከአርሹ በላይ ሆንኩኛል። ፍጡራንን ሳይፈጥር የት ነበር? እኛ ምን አገኘ? ምን አናውቅም እኛ እንዴ? ከፈጠርኩ በኋላ ከአርሽ በላይ ሆንኩኝ አለ። ሳይፈጥር የት ነበር? አላህ ፍጡራንን ሳይፈጥር የት እንደነበር አለማወቄ 7 ሰማይ እና 7 ምድር ከፈጠርኩ በኋላ ከአርሽ በላይ ሆንኩኝ ያለው ላለማመን ምክንያት ይሆነኛል። ቢላሂ አለይክ ያ ማሂ፣ አላህ ቁርአን ላይ 7 ሰማይ 7 ምድር ከፈጠርኩ በኋላ ከአርሽ በላይ ሆንኩኝ አለ። እሺ ሳይፈጥር ነው እንደዚህ ይጠየቃል? እሺ አርሽ ሳይፈጥር በፊት ይባላል? እሺ እኔ አላውቅም፣ የት እንደነበር አላውቅም። ቁርአን ላይ የነገረኝን አልቀበል ልተወው? የት እንደነበር ስለማላውቅ ይህንን ልጣለው? የነገረኝን አልቀበልም ልበል? ምን አገናኘው? እኔ እኮ ይገርመኛል አንዳንዴ ወላሂ፣ የሆነ ምስኪኑን ሲሸውዱ በእንደዚህ ተራ ነገር እንዴ። እኛ ቁርአን ላይ የተነገረን ነው፣ ያልተነገረኝ ለምን ትጠይቀኛል? እንደው ሆነ እንባልሽ በቃ እንደው ሆነ እንደው ሜቢ እኛ እናቅም ነው መልስ እነግርሃለሁ አይደል ማሂ። ግን እሺ እንደው ቢሆን እንኳን ነው ምልክ ቢሆን እሺ ያለ ቦታ ነበር እንበል፣ ምን ይጠበስ? ምን ይጠበስ? ተቋጥሩ وليد حبيبي جبت